ሰበር መረጃ እናንተ አሾ ስፒድ አፍሪካዊ ነው እንዴ? ኢትዮጵያ ላይ ስትሪም ባደረገው 11 ሚሊዮን አሾ ስፒድ ከዩቲዩብ ስንት የሚከፈል ይመስላችኋል? ይህን መረጃ ላደርሳችሁ የሲደመር ምልክቷን ነኩ፣ ፎሎ አድርጉ፣ ላይክ እና ሼር እንዳይረሳ። አሾ ስፒድ በአፍሪካ ሲያደርግ የነበረውን ጉብኝት አጠናቀቀ። ላለፉት 28 ቀናት በአፍሪካ ሀገራት እየተዘዋወረ የሀገሪቷን ብዙ ባህልና ታሪክ ለዓለም ሲያስተዋውቅ የቆየው ዝነኛው አሜሪካዊ ዩቲዩበር አሾ ስፒድ ጉብኝቱን ዛሬ በናምቢያ አጠቃሏል። የ21 ዓመቱ ዳረን ዋትኪንስ ጁኒየር በ19 የአፍሪካ ሀገራት ያደረገው ቆይታ የቪዲዮ ይዘት ከመፍጠር ባለፈ የራሱን ማንነት የዘር ግንድ ያገኘበት ታላቅ የህይወት ጉዞ እንደሆነለት ተነግሯል። ወጣቱ ዩቲዩበር በዲኤን ምርመራ ውጤት የዘር ግንዱ ከምዕራብ አፍሪካዊቷ ሀገር ጋና ጋር እንደሚገናኝ ማረጋገጡን ተከትሎ ጋና በደረሰበት ወቅት ወደ ቤቴ ተመልሻለሁ በማለት ለተከታዮቹ ልብ የሚነካ መልእክትን አስተላልፏል። ስፒድ ዳዝ አፍሪካ በሚል መጠሪያ ያቀረበው ይህ ተከታታይ ቀጥታ የቪዲዮ ስርጭት የሀገሪቷን ባህል፣ እሴት፣ የተፈጥሮ ውበትና ዘመናዊ ገጽታን ለዓለም አቀፍ ማህበረሰብ ለማሳየት ያስቻለም ነው። አሾ ስፒድ ባደረጋቸው በቀጥታ ስርጭቶች በሞሮኮ በሁለት ቀን ውስጥ 18.1 ሚሊዮን፣ በኬንያ በሁለት ቀን ውስጥ 15.2 ሚሊዮን እና በኢትዮጵያ በአንድ ቀን ውስጥ 11 ሚሊዮን የቀጥታ ስርጭት እይታም አግኝቷል። ወጣቱ በአዲስ አበባ በነበረው ቆይታም ከአፍሪካ ግዙፍ ገበያ መርካቶ ጀምሮ የአድዋ ድል መታሰቢያ፣ የወዳጅነት አደባባይ፣ የአንድነት ፓርክና የሳይንስ ሙዚየምንም ጎብኝቷል። የአዲስ አበባን አሁናዊና ዘመናዊ ገጽታ በቀንና በምሽት ለሚሊዮን ተከታዮች በማሳየት የኢትዮጵያን ገጽታ በግንባታ ረገድ ከፍተኛ ሚና ተጫውቷል። ዩቲዩበሩ ዓለም አቀፍ መገናኛ ብዙሃን አፍሪካን አስመልክቶ የሚያዘወትሯቸውና የሚያወራቸውን የደህንነትና የደሃ የመሆን ማለት ነው የረሃብ ትርክቶችን ወደ ጎን በመቶ በወጣቶች ንቁ ተሳትፎ በምግብ አይነቶች፣ በማህበራዊ ትዕይንቶችና በባህላዊ ስነ ስርዓቶች ላይ ትኩረት በማድረጉ ተወድሷል። ይህ ጉብኝት በውጭ ሀገራት ለሚኖሩ ትውልድ አፍሪካውያን ከእናት አህጉራቸው ጋር ዳግም የመገናኘት ትልቅ ተምሳሌት ሆኖ ተወስዷል። ለተቃራኒው ግን የሚሸፋፈኑበት መሸፋፈኛ አሳጥቷቸዋል። አሾ ስፒድ ጉብኝቱን በናምቢያ ሲያጠናቅቅ በሚሊዮን የሚቆጠሩ ወጣቶች አፍሪካን በአዲስና በአዎንታዊ እይታ እንዲመለከቷት የሚያስገድድ ትልቅ አሻራ ጥሎም አልፏል። ቀደም የጠየኳችሁን ጥያቄ ልመልስላችሁ። በኢትዮጵያ ከ5 ሚሊዮን ብር በላይ ነው አሾ ስፒድ ከ11 ሚሊዮን ቪው ያገኘው። የዘር ግንድ ሐረጉ ደግሞ ግልጽ እንዲሆንላችሁ በእናቱ በኩል ልጁ ጋናዊ ነው ማለት ነው። ይሄን ያለው መረጃ አሾ ስፒድ አውሮፓና አሜሪካ አፍሪካ ደሃ መሆን አለባት በሚለው የቀለብ እውነቴን ነው የምለው። ትልቅ ምስጋና አለ ለአሾ ስፒድ፣ ትልቅ ምስጋና ለአሾ ስፒድ አለ። ምን አድርጎ ነው የሚለው ልንገራችሁ። አፍሪካ ደሃ እንደሆነች እንዳታድግ ካደገችም ያደገውንና የተማረውን ኃይል በመውሰድ አፍሪካ ደሃ እንድትሆን ያላትን ፕላቲኒየምና ወርቅን እየወሰዱ በጦርነትና በተለያየ ነገር እያወጁ ህዝቡ ስለሱ ብቻ እንዲያስብ ሀብታም እንዳልሆነ እንዲያስቡ አድርገው ልጆቻቸውን በመጽሐፋቸው ያስተምሯቸዋል። የአፍሪካ ልጆች ደሃ ናቸው እያሉ ማለት ነው። አሾ ስፒድ ቪዲዮ ሲያሳይ ውድ አድማጮቼ ሁሉም የአሜሪካ ህዝብ ሁሉም በተለይ አፍሪካ ያሉ ካያችሁ ከልጅነታቸው ጀምሮ አሜሪካ ስላደጉ የተከተቡትና አእምሯቸው ውስጥ ያለው አፍሪካ ደሃ፣ ጽዳት የማይታሰብበት የጦርነት አውድማ ብሎ ነው በመጽሐፋቸው ፖሊሲ ቀርጸው የተለያዩ ነገሮችን አደራጅተው ኤኒዌይ ይህንን ሙሉ ትርክት እኔ ከባዱ ሴራ ብዬ ፓርት 1 እና ፓርት 2 ቪዲዮ ፖስት አድርጌያለሁ። ፈልጉትና ቲክቶክ አካውንቴ ላይ አለ። የምር ታመሰግኑኛላችሁ ሁለቱም ቪዲዮ ካዳመጣችኋቸው። በተለይ ፓርት 2 ብዙ አልታየም። ፓርት 1 በደንብ አይታችሁታል። ፓርት 2 መፖስትን ያላያችሁ መሰለኝ። ግቡና አዩት። አሾ ስፒድ በጣም የእውነቴን ነው የምለው ትልቅ ምስጋና አለ ለአሾ ስፒድ፣ ትልቅ ምስጋና ለአሾ ስፒድ አለ። ምን አድርጎ ነው የሚለው ልንገራችሁ። ትልቅ ምስጋና አለ።